ከታይታኒክ በ5 እጥፍ የሚበልጥ ከኤፍል ታወር የሚረዝም የሰው ልጅ በውሃ ላይ ካንሳፈፋቸው ነገሮች ሁሉ ግዙፍ። ይህ ተራ መርከብ አይደለም፣ በውሃ ላይ የሚንሳፈፍ ደሴት እንጂ። ሰላም ጤና ይስጥልኝ የሀገሬ ልጆች፣ እንኳን ወደ ዩቲዩብ ቻናላችን በደህና መጣችሁ። ዛሬ በሰው ልጅ ታሪክ ውስጥ ከተገነቡ አስደናቂ የምህንድስና ውጤቶች መካከል አንዱን እንቃኛለን። ይህም አስደናቂ የምህንድስና ውጤት ሲዋይዝ ጃይንት በመባል የሚታወቅ ግዙፍ መርከብ ነው። ይህ መርከብ ብቻ አልነበረም፣ በዓለም ታሪክ ውስጥ እስካሁን ከተገነቡ መርከቦች ሁሉ ግዙፉ ነው። ርዝመቱ 458 ሜትር ሲሆን ይህም ማለት በዓለም ታዋቂው የኒውዮርኩ ኢምፓየር ስቴት ህንፃ ከጎኑ ቢተኛ መርከቡ ይበልጠዋል። በሙሉ አቅሙ ጭነትን ሲይዝ 650 ሺህ ቶን በላይ ይመዝናል። ይህም በምድር ላይ ከሚንቀሳቀሱ ማናቸውም ሰው ሰራሽ አካላት ሁሉ ይበልጥ ከባድ ያደርገዋል። ነገር ግን የዚህ መርከብ ልዩነት በመጠኑ ብቻ አልነበረም፣ ከጀርባው ያለው ታሪክ። በውቅያኖስ ላይ እንዲንሳፈፍ ያስቻለው ምህንድስና፣ ያጋጠሙት አደገኛ ኩነቶች እና እስከ ጡረታው ድረስ የነበረው ጉዞ እንጂ። የዚህ ግዙፍ መርከብ ታሪክ የጀመረው በ1970ዎቹ እንደ አውሮፓውያን አቆጣጠር ዓለም ከፍተኛ መጠን ያለው ድፍድፍ ዘይት በውቅያኖስ ላይ ለማጓጓዝ አማራጭ በፈለገችበት ወቅት ነበር። በወቅቱ ዘይት ወይም ኦይል ለኢንዱስትሪ፣ ለትራንስፖርት እና ለኤሌክትሪክ ኃይል ዋነኛ ግብዓት ነበር። በዚህም ምክንያት የመርከብ አምራቾች አልትራ ላርጅ ክሩድ ካሪየርስ ወይም ባጭሩ ULCC የሚባሉ እጅግ ግዙፍ የነዳጅ ጫኝ መርከቦችን ዲዛይን ማድረግ ጀመሩ። እነዚህ መርከቦች ከፍተኛ መጠን ያለው ዘይት ከመካከለኛው ምስራቅ ወደ ተለያዩ የዓለም ክፍሎች ለማጓጓዝ ታስበው የተሰሩ ነበሩ። በ1979 የሲዋይዝ ጃይንት ግንባታ ተጠናቆ ሲመረቅ ወዲያውኑ በዓለም ታሪክ ትልቁ መርከብ መሆን ቻለ። መርከቡ በአንድ ጉዞ ብቻ ከ4 ሚሊዮን በርሜል በላይ ድፍድፍ ዘይት ወይም ክሩድ ኦይል መጫን ይችል ነበር። በአንድ መርከብ ላይ በተጫነ ዘይት ወይም ኦይል ብቻ በሚሊዮኖች የሚቆጠሩ መኪናዎችን ነዳጅ መሙላት መቻልን አስቡት። ያ ነው እንግዲህ የዚህ መርከብ መጠኑ። ከምህንድስና አንጻር እንዲህ አይነት መርከብ መገንባት ትልቅ ፈተና ነበር። መሐንዲሶች ይህንን በመቶ ሺዎች የሚቆጠር ቶን ክብደትን ተሸክመው በውሃ ላይ በሰላም የሚንሳፈፍ መዋቅር መንደፍ ነበረባቸው። መርከቡ ከብረት የተሰራ ቢሆንም በውሃ ላይ ሊንሳፈፍ የቻለበት ምክንያት ግን ቦያንሲ በሚባል የፊዚክስ መርህ ነው። በዚህ መርህ መሰረት አንድ አካል ከክብደቱ ጋር እኩል የሆነን የውሃ መጠን ገፍቶ ካስወገደ ውሃው ወደ ላይ በመክፋት እንዲንሳፈፍ ያደርገዋል። ሲዋይዝ ጃይንት እጅግ ግዙፍ የሆነ ባዶ የውስጥ አካል ስላለው ከፍተኛ መጠን ያለው ውሃ መግፋት ይችላል። ይህም የብረት ጋንቴሉ ወይም ጂያንት እንዲንሳፈፍ ያደርገዋል። በመርከቡ ውስጥ ድፍድፍ ዘይት የሚቀመጥባቸው ግዙፍ ታንከሮች አሉ። እነዚህ ታንከሮች መርከቡ ዘይት ሲጭንና ሲያራግፍ ሚዛኑን ጠብቆ እንዲቆይ ተደርገው በጥንቃቄ የተነደፉ ናቸው። በተጨማሪም መርከቡ ባዶ በሚሆንበት ጊዜ በባህር ውሃ በመሙላት ሚዛን የሚጠብቁ ባላስት ታንከሮች ተገጥመውለታል። ሌላው አስደናቂው ክፍል የሞተሩ ስርዓት ነው። ሲዋይዝ ጃይንት የሚንቀሳቀሰው በመርከቡ ጀርባ ባለው ግዙፍ መቅዘፊያ ወይም ፕሮፒለር እና በግዙፍ የናፍጣ ሞተር አማካኝነት ነው። ምንም እንኳን መርከቡ በመቶ ሺዎች የሚቆጠር ቶን ቢመዝንም ሞተሩ መቅዘፊያውን ወይም ፕሮፒለሩን በዝግታ በማሽከርከር መርከቡን በውቅያኖስ ላይ ወደፊት ይገፋዋል። ሲዋይዝ ጃይንት በአማካይ በሰዓት 16 ኖት ወይም 30 ኪሎ ሜትር አካባቢ ብቻ ይጓዝ ነበር። ነገር ግን መርከቡ እጅግ ግዙፍ በመሆኑ ያንኑ ፍጥነት እንኳን ለማግኘት ከፍተኛ ኃይል ይጠይቃል። መቅዘፊያው ራሱ በእያንዳንዱ ዙር ከፍተኛ መጠን ያለው ውሃ ለመግፋት እንዲችል ተደርጎ እጅግ ግዙፍ ሆኖ ነው የተሰራው። እንዲህ አይነቱን መርከብ ማስተዳደር ልክ በውሃ ላይ የሚንቀሳቀስ የኢንዱስትሪ ከተማን እንደ መምራት ነው።
በውስጡ ያሉት ሰራተኞች አቅጣጫን፣ የሞተር ስርዓትን፣ የጭነት ፓምፖችንና ደህንነትን በንቃት መከታተል አለባቸው። መርከቡ ነዳጅ ወደሚጫንበት ወደብ ሲደርስ ፓወርፉል ፓምፖች ድፍድፍ ዘይትን በቧንቧዎች ወደ መርከቡ ታንከሮች ያስገባሉ። በዘይቱ ወይም ኦይል ብዛት ምክንያት የመጫን ሂደቱ ብዙ ሰዓታትን ሊወስድ ይችላል። በሚያራግፍበት ጊዜም በተመሳሳይ ሁኔታ ፓምፖቹ ዘይትን ወይም ኦይል ወደ ማከማቸው ያስገባሉ። እያንዳንዱ እንቅስቃሴ በጥንቃቄ መከናወን አለበት፣ ምክንያቱም ትንሽ ስህተት እንኳ ለአካባቢው ብክለት እና ለከፋ አደጋ ሊያጋለጥ ይችላል። ሆኖም የሲዋይዝ ጃይንት ጉዞ ሁል ጊዜ አልጋ ባልጋ አልነበረም። በታሪኩ ውስጥ እጅግ አስከፊ ወቅት ያጋጠመው በኢራንና በኢራቅ ጦርነት ወቅት ነበር። በወቅቱ የታንከሮቹ ጦርነት በሚባል ግጭት ብዙ የነዳጅ መርከቦች ኢላማ ይደረጉ ነበር። በ1988 መርከቡ በኢራን አቅራቢያ ቆሞ ሳለ በኢራቅ የጦር አውሮፕላኖች ጥቃት ደረሰበት። ቦምቦች መርከቡን በመምታታቸው ከፍተኛ እሳት ተነሳ። በዚህም መርከቡ ክፉኛ ተጎድቶ ጥልቀት በሌለው ባህር ውስጥ ሰመጠ። ለብዙዎች የዓለማችን ግዙፍ መርከብ ታሪክ በዚህ ያበቃ መስሎ ነበር። ነገር ግን ታሪኩ በዚህ አላበቃ። በባህር ላይ ታሪክ ታይቶ በማይታወቅ አስደናቂ የማዳን ሥራ መሐንዲሶች መርከቡን ከባህር ወለል ላይ ለማውጣት ወሰኑ። የማዳን ቡድኑ ለወራት ያህል ውሃውን በማውጣት እና የተጎዳውን አካል የመጠገን ሥራ ሰሩ። በመጨረሻም ግዙፉ መርከብ ከባህር ወጥቶ ታድሶና ተጠግኖ ወደ ሥራ ተመለሰ። ይህም አጋጣሚ ምህንድስና ምን ያህል ኃያልና ምን ያህል አቅም እንዳለው አሳይቷል። እንደ ሲዋይዝ ጃይንት ያሉ ግዙፍ አካል እንኳን ከጥፋት አፋፍ ሊመለስ እንደሚችል በተግባር የታየበት ነበር። ከዚህ በኋላ ለብዙ ዓመታት መርከቡ ነዳጅ በማጓጓዝ ቀጠለ። ሆኖም ግን ከመጠን በላይ ግዙፍ በመሆኑ የራሱ የሆነ ገደቦችን አመጣበት። እንደ ስዊዝ ቦይ ወይም ስዊዝ ካናል እና ፓና ቦይ ወይም ፓናማ ካናል ያሉ ወሳኝ የውሃ መስመሮችን ማለፍ አልቻለም። እንዲሁም መርከቡን ለማስተናገድ እጅግ ጥልቅ የሆኑ ወደቦች ያስፈልጉ ነበር። በዚህም ምክንያት በዓለም ላይ ጥቂት ወደቦች ብቻ ናቸው ሊያስተናግዱት የሚችሉት። ከጊዜ በኋላ የጭነት ኢንዱስትሪው ትንሽ አነስ ያሉ ግን በፈለጉት ቦታ በቀላሉ መንቀሳቀስ የሚችሉ መርከቦችን መምረጥ ጀመረ። በመጨረሻም ሲዋይዝ ጃይንት በባህር ላይ እንዳለ ኦይል ለማከማቸት እና ለማስተላለፍ የሚያገለግል ፍሎቲንግ ስቶሬጅ እንዲሆን ተደረገ። በዚህ ስራው መርከቡ ውቅያኖስ ከማቋረጥ ይልቅ በአንድ ቦታ ቆሞ ከፍተኛ መጠን ያለው ኦይል በማከማቸት ለትናንሽ መርከቦች ያስረክብ ነበር። በዚሁ ስራውም ቢሆን መርከቡ የሰው ልጅ በምህንድስና ሊደርስበት የሚችለውን ግዙፍ ምኞት ማሳያ ሆኖ ቆይቷል። በመጨረሻም ከ10 ዓመታት አገልግሎት በኋላ መርከቡ ዕድሜው አበቃ። እንደ አውሮፓውያን አቆጣጠር በ2010 ሲዋይዝ ጃይንት ከስራ ተሰናብቶ እንዲፈራርስ ተደረገ። በዓለም የታየው ታላቁ መርከብ ተቆራርጦ ብረቱ ለሌሎች አገልግሎቶች እንዲውል ተደረገ። ምንም እንኳን ዛሬ መርከቡ በውቅያኖስ ላይ ባይኖርም ታሪኩ ግን በምህንድስና ታሪክ ውስጥ በጉልህ ተጽፎ ይኖራል። ሲዋይዝ ጃይንት ልዩ የሚያደርገው መጠኑ ብቻ አልነበረም። ሲዋይዝ ጃይንትን ልዩ የሚያደርገው መጠኑ ብቻ ሳይሆን ያስተማረን የምህንድስና ትምህርት ነው። የሰው ልጅ የከተማን ያህል ጭነት የሚሸከሙ ማሽኖችን መገንባት እንደሚቻል አሳይቷል። እንዲሁም ምንም ያህል ግዙፍ ቢሆን ማንኛውም መዋቅር እንደ ጦርነትና ኢኮኖሚያዊ ለውጥ ያሉ ፈተናዎች እንደሚገጥሙት አስገንዝቦናል። ሆኖም በአዳዲስ ግኝቶችና በጽናት እነዚህ ማሽኖች ዓለማችንን መቅረጻቸውን ቀጥለዋል። ስለዚህ በሚቀጥለው ጊዜ በውቅያኖስ አድማስ ላይ መርከብ ሲታያችሁ ከጀርባው የፊዚክስ የምህንድስናና የሰው ልጅ ጥረት ውጤት መሆኑን አስታውሱ። ከእነዚህ መርከቦች ሁሉ መካከል ግን አንድ ንጉሥ ነበረ። እሱም ታዋቂው ሲዋይዝ ጃይንት ነው። ስለ ተከታተላችሁኝ አመሰግናለሁ። በኢንጂነር ናትናኤል ቻናል መሰል አስደናቂ የምህንድስና ታሪኮችን ማዳመጥ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።